እግዚአብሔር ቢወድና ቢፈቅድ ይላል መጽሐፍ እዚህ ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 15 ላይ እግዚአብሔር ቢወድና ቢፈቅድ ብንኖር ይህንን እናደርጋለን በሉ ይላል። ሰላም ውድ የመክሊት ሚዲያ ቤተሰቦችና ተከታታዮቻችን እንደምን ሰንብታችኋል? ዛሬ ከወንድማችን ዳንኤል ገብሬ ጋር በአንዳንድ ነገሮች እየተነጋገርን ቆይታ እናደርጋለን። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰላም ውድ ወንድማችን እንኳን ደህና መጣህ። እንደምን አለ? ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እናንተ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነን። እንግዲህ ዛሬ ያው መርሃ ግብራችን መክሊት ሚዲያ የመክሊት ሚዲያ ባለቤት እንደመሆን መጠን በሱ ዙሪያ የሚዲያው ስያሜ እንደገና ደግሞ መክሊት ማለት ምን ማለት ነው የሚለውን አንዳንድ ነገሮች እየተነጋገርን ቆይታ እናደርጋለን። ለአድማጮቻችን ታደርስልናለህ። ስለዚህ እስኪ መክሊት ሚዲያ ማለት መክሊት ማለት ምን ማለት ነው? እሺ፣ አመሰግናለሁ። እንግዲህ መክሊት ሚዲያ መንፈሳዊ ሚዲያ ነው። መንፈሳዊ ሚዲያ መጽሐፍ ቅዱሳዊ ነው ስሙ። ሚዲያውን መንፈሳዊ ነው። ያ ማለት የሚተላለፍበትም ነገር መንፈሳዊ ነገር ነው ማለት ነው። መክሊት ማለት ምን ማለት ነው? ማለት መክሊት ማለት ስጦታ፣ ጸጋ፣ በረከት፣ ጥበብ፣ ተሰጥኦ ማለት ነው። ማንኛውም ሰው ሲፈጠር በተፈጥሮ እግዚአብሔር ወደዚህ ምድር ሲያመጣው የራሱ የሆነ መክሊት ሰጥቶ ነው የሚያመጣው። ከኛ የሚጠበቀው ምናልባት የሚሰጠን ነገር የተለያየ ሊሆን ይችላል። ማለት 10 የሚሰጠው ሊኖር ይችላል፣ 5 የሚሰጠው ሊኖር ይችላል፣ 2 1 የሚሰጠው ሊኖር ይችላል። ከኛ ወይም ደግሞ ከሰዎች የሚጠበቀው ምንድን ነው? የተሰጠንን መክሊት ፈልገን አውቀን ተረድተን ማድረግ ስለሚጠበቅ እና ሁሉም ሰው ወይም ደግሞ ወደዚህ ምድር የመጣ ሰው ሁሉ እግዚአብሔር የፈጠረው ፍጥረት ሁሉ ምን አለው ማለት ነው? በተፈጥሮ የተሰጠው ማንም የማይወስድበት እግዚአብሔር ብቻ የሰጠው እግዚአብሔር ሊወስድበት የሚችል እግዚአብሔር ሁሉ ማድረግ ስለሚችል ማለት ነው። ሰው ማንም ሊወስድበት የማይችል የራሱ የሆነ ስጦታ የራሱ የሆነ መክሊት አለው ማለት ነው። ለምሳሌ በዚህ በቅዱስ ማቴዎስ ወንጌል ላይ እንደምናገኘው በማቴዎስ ወንጌል 25 ላይ አንድ ሰው ባሮቹን ጠርቶ ወደ ሩቅ አገር ሊሄድ አስቦ ባሮቹን ጠርቶ ለአንዱ 5 ለአንዱ 2 ለአንዱ አንድ መክሊት ሰጣቸው፣ ወደ ሩቅ አገር ሄደ ይላል። ግልጽ ነው። ከዛ በኋላ ከረጅም ጊዜ በኋላ መጣና መተሳሰብ ጀመረ። አንደኛው መጣ፣ 5 የተቀበለው መጣ። ጌታዬ 5 መክሊት ሰጠኝ ነበር፣ ወጥቼ ወርጄ አትርፌ ነግጄ 10 አድርጌያለሁ፣ ተረከበኝ አለው። አንተ የታመንክ በጎ ባሪያ ወደ ጌታህ እረፍት ግባ ነው። በጥቂቱ ታምናልና በብዙ ትሾማለህ። 2 የተቀበለውን ደግሞ እንደዚሁ ወጥቶ ወርዶ አትርፎ 4 አድርጎ መጣ። ጌታዬ 2 መክሊት ሰጠኝ ነበር፣ ይኸው አትርፌ 4 አድርጌያለሁ። ስለዚህ ተቀበለ ሀብትህን፣ አንተ በጎ የታመንክ ባሪያ ወደ ጌታ እረፍት ግባ፣ በጥቂቱ ታምናልና በብዙ እሾምሃለሁ አለ። አንድ የተቀበለው ደግሞ መጣና አንድ የተቀበለው ወስዶ ቀብሮት ነበር። ከዛም መጥቶ ምን አለው? ከቀበረበት ቆፍሮ መጣና ምን አለው? አንተ ጨካኝ ጌታ እንደሆንክ አውቃለሁ፣ ካልዘራህበት የምታጭድ ካልበተንክበት፣ በስድብ ጀመረ። ጨካኝ እንደሆንክ አውቃለሁ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስላወቅሁ ወርቄን ወስጄ ቀበርኩ፣ ይኸው ወርቅህን ተረከበኝ አለ። አንተ ሐኬተኛ ባሪያ፣ እኔ ጨካኝ እንደሆንኩ ታወቅህ፣ ካልዘራሁበት ማጭድ እንደሆንኩ ካወቅህ፣ ካልበተንሁበት የምሰበስብ እንደሆንኩ ካወቅህ ከመጀመሪያው ለምን ወርቄን አታመጣም ነበረ? ገንዘቤን ለምን አትመ እኔ ለሌላ 10 ላለው ሰጠው ነበረ፣ ለሚያተርፍበት ሰጠው ነበር አለው። ከዛ ምን አለ? ወርቁን ተቀበሉና 10 ላለው ስጡት፣ ላለው ይጨመርለታል። እሱን ግን ጥርስ ማፋጨት ወደ ጨለማ ጣሉት። ቀደም መጀመሪያ ላይ ሰምተኝ ከሆነ እግዚአብሔር ብቻ ሊወስድበት የሚችል እያለ መክሊቱን ማን ወሰደበት? እግዚአብሔር ወሰደበት፣ ስላልተጠቀመበት። ስለዚህ ከኛም ሁላችንም መክሊት ተሰጥቶናል። ግን መክሊታችንን፣ ጸጋችንን፣ ተሰጥኦአችንን ፈልገን አግኝተን ማትረፍ አለብን ማለት ነው። ምናልባት የተሰጠን 1 ሊሆን ይችላል፣ 5 10 ሊሆን ይችላል። ግን
እዚህ ጋር ሰምተህ ከሆነ 2 የተቀበለው 5 የተቀበለው ወደ ጌታ ዕረፍት ግቡ ነው እንጂ የተባሉት የተለያየ ቦታ አልገቡ። ለምን? እግዚአብሔር ያውቃል፣ እኛ አቅማችንን ያውቃል። እንደ አቅማችን ሰጠን፣ የተሰጠን ደግሞ እጥፍ አድርገው ሰሩ። እነኛ ሰዎች ግን የገቡት አንድ አይነት ቦታ ግዴታቸውን ተወጥተዋል፣ አትርፈዋል። እና ለምሳሌ እንዲሁ አንድ ምሳሌ ብናነሳ እዚህ ጋር ወደ መጽሐፍ ቅዱስ አንገባም። ምሳሌ ብናነሳ እዛው ወንጌል ላይ ያለው ሰው ለምሳሌ 5 የተቀበለው ካህን ቢሆን እግዚአብሔር ካህን ቢሆን እንግዲህ እግዚአብሔር ለካህንነት ሲመርጠው ገና በእናትህ ማፀን ሳለህ መረጠው አይደለም የሚለው። ካህን እስከሚሆን ስንትና ስንት ደረጃ አልፎ ነው እዚህ የደረሰው። እድሜው አለ፣ ትምህርቱ አለ፣ ስንት ነገር አልፎ ከዛም በኋላ የእግዚአብሔር ካህን ሆኖ ህዝቡ እንዲያገለግል ተመረጠ። አደራ ተሰጠው። በጎችን ጠብቅ የተባለው የቅዱስ ጴጥሮስ ስልጣነ ክህነት ተሰጠው። በጎቹን ሊጠብቅ፣ ህፃናቶቹን ሊጠብቅ፣ ሁሉም ሊጠብቅ አደራ ተሰጠው። ይህ አባት በተሾሙበት ህዝብ ላይ ህዝቡን ሳያስበረግግ፣ ሳያስደነግጥ፣ ሳይረብሻቸው በፍቅር ጠብቆ እያስተማረ እያጠመቃቸው እየቀደሰ እያቆረባቸው ቢኖር ተረፈ ማለት አይደለም። ሌሎቹን ደግሞ ከበረት ውጭ ያሉትን አሁን በረት ውስጥ ያሉትን ነው። ከበረት ውጭ ደግሞ ያሉት አሉ። ጌታ ኢየሱስ ክርስቶስ ምን ብሏል? ለዚህ በረት ላሉ ብቻ አይደለም ብዙ ከበረት ውጭ ያሉ ብዙ በጎች አሉ ብሏል አይደል? ውጭ ያሉትን ደግሞ በፍቅር ወደ በረት ያስገባቸው። ገብቷል? ከዚህ በላይ ማጥፋት ነው። ለምሳሌ አንድ ታሪክ ሰምቻለሁ። አንድ አባት አንድ ካህን በሚኖሩበት አካባቢ የአማኞችም አሉ እና የአማኞችም አሉ የአማኞቹም አሉ። እሳቸው ሁሉንም በኩል ነበር የሚያገለግሉት፣ በማህበራዊ ህይወት ማለት ነው። በፍቅር ሁሉንም ያገለግሏቸዋል። እነኛን የአማኞቹንም ማለት ነው። በችግራቸው ይደርሳሉ። ችግራቸው ነው፣ ደስታቸው ነው። በቃ በሁሉም ይገኛሉ። በቃ ሰው ሲሞትም በለው በማንኛውም ጉዳይ ተገኝተው አብረው ችግራቸውን ይካፈላሉ እና በፍቅር ማለት ነው። ከዛ በኋላ የአካባቢው ህዝቦች ተሰበሰቡና አሉ ምን እናድርግላቸው? ለእኛ አባት ሀብት እንሰጣቸው፣ ሀብታም ናቸው፣ ምን እናድርግላቸው ብለው አሰቡና ከዛ መጨረሻ ላይ ከብዙ ውይይት በኋላ ለምን የእሳቸውን አምላክ ለምን አናመልክም ብለው ሁሉም ወደ እሳቸው በረት ወደ እሳቸው ሃይማኖት መጡ ይባላል። እኔ በግሌ ማለት ነው እንደ ምሳሌ ነው ያነሳሁት። ከዚህ በላይ ማትረፍ ምን አለ? በፍቅር ክርስቶስን ፍቅር ነው። በፍቅር መዛት አስገድደው አይደለም፣ በፍቅር ነው የሳባቸው እና እኚህ አባት እንግዲህ 5 ተቀብለው 10 አተረፉ ማለት ነው። ሁለተኛው ደግሞ ይሄ አሁን 2 መክሊት ተቀበለ የተባለው ዓለማዊ ሰው ቢሆን ያማል ክህነት የሌለው ሰው ቢሆን ለምሳሌ በሕክምና ሙያ የተሰማራ ቢሆን ጥበብ ነው። ሕክምና ጥበብ ነው። ጥበብ ደግሞ እግዚአብሔር ነው። እግዚአብሔር ጥበቡን ገልጾለት ለነ ቅዱስ ሉቃስ የገለጸውን ጥበብ ገልጾለት 20 ምናምን ዓመት ተምሮ የሕክምና ባለሙያ ሆነ አይደለ? ልክ እዛ ጋር ከደሞዙ በሚያገኘው 10 በኩራቱ ለቅድስት ቤተክርስቲያን ያስገባል። ከዛ በኋላ ደግሞ በጉልበቱ በእውቀቱ አቅመ ደካሞችን ያክማል በነፃ ማለት ነው። ምናልባት መረጃው ካለ ሰምተው ከሆነ አለ። እኛም ሀገር እንዳለ አውቃለሁኝ። ስሙን ምናምን ስላላወቁ እርግጠኛ ስላልሆንኩ ነው እዚህ ለመናገር። የሐኪሞች ቲም የሚባል አለ በነፃ የሚያገለግሉ ማለት ነው። ገዳማዊ አባቶችን፣ አቅም የሌላቸው አባቶችን የሚያገለግሉ ዶክተሮች፣ ሐኪሞች አሉ በሕክምና ዘርፍ የተሰማሩ ማለት ነው። ስለዚህ አንድ በእውቀቱ፣ አንድ በጉልበቱ፣ አንድ በገንዘቡ ይሄ ነው 2 ተቀብሎ 4 መትረፍ ማለት ነው። ነገሮች መባል ደግሞ እንዲሁም ደግሞ አንድ የስነ ህንፃ ባለሙያስ ቢሆን በሌላ ስም በኢንጂነሪንግ ዘርፍ የተመረቀ ተማሪ ቢሆን እንግዲህ ስንት ለፍቶ ነው እዛ ደረጃ ላይ የሚደርሰው? ወይ በሲቪል ሊሆን ይችላል፣ በሌላም ዲፓርትመንት ተመርቆ ኢንጂነር ሆነ። በዓለማዊ ህይወቱ ህንፃ ገንብቶ ሊሆን ይችላል፣ ድልድይ ሰርቶ ሊሆን ይችላል፣ አስፋልት መንገድ ሰርቶ ሊሆን ይችላል። ከሚያገኘው እንደዚሁ 10 በኩራት ለቅድስት ቤተክርስቲያን ያስገባል። ቅድስት ቤተክርስቲያን በገንዘብ እንድትገለገል የጎደለው ካህናት አባቶች ደሞዝ እንዲከፈላቸው ያደርጋል ማለት ነው። በጎን ደግሞ
ህንፃ ቤተክርስቲያን በእውቀቱ በገንዘቡ ያስገነባል ማለት ነው። ብዙ ወንድሞች ብዙ እህቶች አሉ በዚህ ዙሪያ የሚሰሩ በነፃ ቅዱስ ቤተክርስቲያን በነፃ እንደውም ሰጥተው በነፃ የሚሰጡ አረ ዲዛይን አይደለም ዲዛይኑን የሚመለከተው አካል ይሰራል። ደግሞ ሙሉ ይህንን ሲቪል ወርኩን ደግሞ እንዲሁ በነፃ የሚሰሩ ለምሳሌ እኔ አንድ ጊዜ ጻድቃኔ ማርያም ሰምቻለሁ። በወቅቱ አሁን ያለቀው ህንፃ 33 ሚሊዮን ምናምን በጨረታ ተሸነፈ። ሊያሸንፍ ሊሰራ ማለት ነው ተቋራጩ። ከዛ መጨረሻ ላይ እንደለታቀል ብዙዎች እዚህ ቦታ መጥተው ያጡ አግኝተው የታመሙ ተፈውሰው የተረበሹ ተጽናንተው ይሄዳሉ። በረከትን አግኝተው ይሄዳሉ። እኔ ታዲያ ከዚህ ቦታ ብር ይዤ ላይ ነው ይሄ ነው መባረክ፣ ይሄ ነው ማትረፍ እንደው በትንሹ ማለት ነው። ሌሎችም አሉ ማለት እኛ ይሄን ሁለቱን ዲፓርትመንት እንደው ስነ ህንፃውንና ሕክምናውን አነሳን እንጂ ሁሉም በተሰማራበት ዘርፍ ማትረፍ ከኛ የሚጠበቀው እንጂ ግድ ይሄኛው ካልሆነ ይሄኛው ካልሆነ ማለት የለብንም ማለት ነው። አንድ የተቀበለው ብናነሳው የቀበረው ይሄ ከመጀመሪያው ብዙ የሚፈልጉ ሰዎች አሉ ማለት ወይ ሳይማሩ ወይ ሳይሰሩ ግን እግዚአብሔር ለኔ ምነው እንደዚህ ቢያደርግልኝ ምነው እኔን አይወደኝም፣ እኔን ረስቶኛል፣ እኔን ጥሎኛል። ትምህርት ተማሪም ስትሉ አይወድም፣ መማር አይፈልግም። ተምሬ ምን ልሰራ ይላል። ደግሞ እንደምንም የትምህርቱን ህይወት እንኳን አልፎት ቢመረቅ ምን ስራ አለ ወይ በዘመድ ነው ሊል ይችላል። ብቻ ምክንያት ነው የሚፈጥረው። እግዚአብሔር ግን ምንም አይነት ስራ ስራ ማለት ቅዱሳን አባቶች ገዳማዊ እኮ ማለት ገዳሙ እንኳን እየኖሩ ብዙ ስራ ይሰራሉ። በጣም ብዙ ስራ ይሰራሉ። ይህን የባዮሎጂ ጄኔቲክስን እኮ እንትን ያለው ተመራምራ ያገኙት የገዳማዊ አባቶች ናቸው። እና በተሰማራንበት ምንም አይነት ስራ ሊሆን ይችላል። ለምሳሌ አንድ የተቀበለው ሁለት አድርጎት ቢሆን አንተ ታማኝ ባሪያ እኮ ነበር የሚባለው። ትንሽ ስለሆነች እኮ አይደለም የተረገመው ስላልሰራባት ነው። ስለዚህ ከብዙ በትንሹ በተሰጠን መክሊት አገልግለን በተሰጠን ጸጋ በተሰጠን ጥበብ በተሰጠን ተሰጥኦ በኔቸር በተሰጠን አገልግለን አትርፈን ይሄ ወደ በጌታችን ኢየሱስ ክርስቶስ በመንግስቱ መጣ ጊዜ እናንተ አባቴ ብሩካኖች የሚለው ወደ ዘላለማዊ መንግስት ግቡ፣ ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ የሚለውን ቃል ለመስማት ነው ዋናው ነገር። ስለዚህ እንደው ምንም የለኝም የሚል ሰው እንኳን ቢኖር ይሄ ጊዜ አለው እንደው ምንም የሌለው ነገር ግን ጊዜ አለው። ለሁሉም የተሰጠ ሀብት ነው። እንዲሁ ለሁሉም የተሰጠ እውቀቱ ምናምን እሱ ሌላ ጉዳይ ነው። ያንተ እውቀት ከኔ እውቀት ይለያያል፣ በተለያየ ነገር ሊለያይ ይችላል። ግን እኩል የሚያደርገን ጊዜ አለ። በጊዜያችን በቃ የምንችለውን ነገር ተጠቅመን መስራት አለብን ማለት ነው። እንግዲህ ምናልባት ጥያቄውን መልሼው ከሆነ ይህን ይመስላል። ተመልሷል። ወደ ሁለተኛው ጥያቄ ነው ደግሞ የምንሄደው። ስለዚህ ሁለተኛው ጥያቄ የሚሆነው ሚዲያው መክሊት ሚዲያ ዓላማው ምንድን ነው? ለምንድን መክፈት ወይም መመስረት ለምን ፈለግ? እስኪ በዚህ ዙሪያ ላይ አንዳንድ ነገሮች ብለን አድማጮቻችንም ደግሞ ለምን የተከፈተ ይወቁት እና የበኩላቸውን እገዛም እንዳደርጉልኝ። አመሰግናለሁ በድጋሚ በጣም ጥሩ ጥያቄ ነው ጠየቀኝ። እንግዲህ መክሊት ሚዲያ ያው ዓላማ አለው። ዓላማውን የጠየቀኝ ባጭሩ እግዚአብሔር ቢወድና ቢፈቅድ ይላል መጽሐፍ። እዚህ ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 15 ላይ እግዚአብሔር ቢወድና ቢፈቅድ ብንኖር ይህንንና ያንን እናደርጋለን ብሎ ይላል። ይሄ ይህንንና ያንን ቅድስት ቤተክርስቲያን ያው እቅድን ዘመናዊ ናት። በነገራችን ላይ ቅድስት እድሜዋ ረጅም ቢሆንም ግን ዘመናዊ ናት። እቅድ ታቅዳለች እና እግዚአብሔር ቢወድና ቢፈቅድ ይህንና ያንን እናደርጋለን በሉ ሲል ይሄ የዛሬው ነው። ያ ደግሞ የመቼው ነው? ወደፊት ነው። እና ይሄ መክሊት ሚዲያም የራሱ የሆነ የአጭርና የረጅም ጊዜ እቅድ አለው ከዓላማው አኳያ ማለት ነው። እና የመጀመሪያው እንግዲህ ቅድም እንዳልኩ ሚዲያው መንፈሳዊ ነው። የምንማማርበትም ቅዱስ ወንጌል ነው ብያለሁ። ሶሻል ሚዲያውን ተጠቅመን ማህበራዊ ሚዲያውን ተጠቅመን ወንጌልን መማማር ነው አይደለ? ወንጌልን መማማር ነው። ለሁላችንም እኩል የሆነ ጊዜ አለን የተሰጠን ባለን ነገር። ዘመኑ የቴክኖሎጂ ነው። እጃችን ላይ ባለው ነገር ብዙ ነገር መስራት እንችላለን።
እና ማህበራዊ ሚዲያውን ተጠቅመን ወንጌልን መማማር ነው። በዚህ ውስጥ ብዙ የሚነሱ ጥያቄዎች አሉ። አንዳንዴ በዚህ በማህበራዊ ሚዲያ በቲክቶክም በቴሌግራምም በተለያዩ ነገሮች ላይ በፌስቡክም ብዙ የሚነሱ ጥያቄዎች አሉ። የስርዓት ጥያቄዎች አሉ በቤተክርስቲያን ዙሪያ ማለት አውቀውም ያላወቁትን ለማወቅ ይጠይቃሉ አንዳንዶች። ስለዚህ ያን ደግሞ ከሚመለከታቸው ከቤቱ ካወቁት ከአባቶች ትክክለኛ ምላሽ እንዲሰጥ ማለት ነው እና በዚህ ሚዲያ ስለ ኢትዮጵያዊነት በሰፊው እንማማርበታለን። ኢትዮጵያ ሀገረ እግዚአብሔር ናት ትባላለች። ሀገረ እግዚአብሔርም ናት። ግን ሀገረ እግዚአብሔር በቅዱስ መጽሐፍም ከ44 ጊዜ በላይ የተገለጸች ሀገር ናት። ስለዚህ ሀገረ እግዚአብሔር ከሆነች ሀገሪቱ ሀገረ እግዚአብሔር ከሆነች ህዝቧስ ምን መሆን አለበት? እግዚአብሔር መሆን አለበት። ግን በዚህ ዘመን ያ ነገር እንዴት ነው? እሱ መፈተሽ አለበት በሰፊው ማለት ነው። በዚህ ዙሪያ በደንብ እንማማራለን። ምክንያቱም ኢትዮጵያዊነቱን ነብር ዥንጉርጉርነቱን ሊተው ይችላል ይላል ቅዱስ ኤርምያስ፣ የእግዚአብሔር ቅዱስ ኤርምያስ። አሁን ይሄ ነገርስ እንዴት ነው አለ? በሆኑ የተወሰነ እየተሸረሸረ ያለ አይመስል፣ እየተፈተነ ያለ አይመስል። ስለዚህ እግዚአብሔር ቢፈቅድ በእነኝህ ጉዳይ በዚህ ዙሪያ ሰፋ ያለ ትምህርት እንማማራለን። ኦርቶዶክሳዊ ህይወት ነው እንዴት ነው? ኦርቶዶክሳዊ ህይወታችን ምን ይመስላል? ከዘመኑ ጋርስ እንዴት ነው? ቅዱስ መጽሐፍ ዘመኑ ዋጁ ይላል። እንዴት ነው ኦርቶዶክሳዊ ህይወታችን እንዴት ነው ከዘመኑ ጋር እያስተካከልን ያለ ነው? አንዱን ጥለን አንዱን አንጠልጥሎ ነው ወይስ ስርዓቱን ጠብቀን እየሄድን ያለ ነው? እነኝህን ነገሮች በሰፊው እንማማራለን። ስለ ኦርቶዶክሳዊ ጋብቻ፣ ኦርቶዶክሳዊ ልጆች፣ ኦርቶዶክሳዊ ጋብቻ፣ ኦርቶዶክሳዊ ትዳር፣ ኦርቶዶክሳዊ ልጆች አስተዳደግ በሚሉ ዙሪያ እግዚአብሔር ይፈቅድ ከሊቃውንተ ቤተክርስቲያን ከቤተክርስቲያን አባቶች ጋር በመሆን በእነኝህ ዙሪያ ሰፊ ትምህርት ለመማማር አስበናል። አስቤያለሁ ከእግዚአብሔር ጋር። እንግዲህ ብዙ የሚነሱ ቅድም እንዳልኩ ብዙ የሚነሱ ጥያቄዎች አሉ። የሚነሱትን ጥያቄዎች የሚመለከታቸው አባቶች እንዲመልሱት። አንድ አባት ሰሞኑን በአንድ ሚዲያ ላይ አንድ ነገር ሲናገሩ ሰምቻለሁ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ የሚመለከተውን ሰው ጠይቁ ወይም እኛን ጠይቁ አሉ። እሳቸው በእርግጥ ትልቅ አባት መምህር ናቸው፣ በጣም የታወቁ አባት ናቸው እና በ40 ቀኑ መጥቶ በ80 ቀኑ የሚመጣውን ሰው ጠይቃችሁ የኢትዮጵያ ቤተክርስቲያን እንዲህ ናት እንደዛ ናት እያላችሁ ገብቷል። በ40 ቀኑ በእናቱ ማህፀን መጣ፣ በ80 ቀኑ ደግሞ በቀብር አስፈጻሚ ቤተክርስቲያን ነው ያውቃል። እሱን ጠይቃችሁ ቤተክርስቲያንን ለመተቸት አትቸኩሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ ናት እንዴት ታደርጋለች ብላችሁ አትበሉ። አባቶችን ጠይቁ እንዳሉት እኔም እግዚአብሔር ቢፈቅድ ብንኖር ለሚነሱት ጥያቄዎች በትክክለኞች ሰዎች በሚመለከታቸው ሰዎች በቤተክርስቲያን አባቶች ምላሽ እንዲሰጥ ለማድረግ አስበናል ወይም እናደርጋለን። እግዚአብሔር ቢፈቅድ። ሌላው እንግዲህ ሰው ከተማረ በኋላ ምን ላድርግ ነው። እንዲያውም ሰሞኑን ጰራቅሊጦስ እየተከበረ አይደለ? ቅዱስ ጴጥሮስ 30 ደቂቃ ባልሞላው ጊዜ ውስጥ አስተምሮ ወደ 3000 ህዝብ አሳመነ። ከዛ በኋላ ምንድን ነው ያሉት እነሱ? ምን እናድርጋለን? ተማሩ፣ አመኑ፣ ተረዱ። ከዛ በኋላ ምን እናድርጋለን? እንግዲህ ቅድም ሰው ከተማረ ከተረዳ ካወቀ በኋላ ወደ ምን የሚሄደው? ወደ ስራ ነው። የተማረውን ወደ ተግባር የሚቀይር እና እንግዲህ ይህንን ሚዲያ ተጠቅመን ወንጌል ከተማማርን በኋላ ከተረዳን ካወቅን በኋላ በምንችለው ነገር ነዳያንን ባሉበት መሞከር ሊሆን ይችላል። የተዘጉ አብያተ ክርስቲያናትን ማስከፈት ሊሆን ይችላል። በቃ ሌሎች እዛው ማለት እንደዚሁ ደግሞ ዕጣን፣ ጧፍ፣ ዘቢብ፣ መቀረጽ፣ ምንጣፍ በጣም ብዙ ነው። አባቶች ድንጋይ እየተሸከሙ ያለውን እንደውም ወደ ሚዲያው ለመግባት የገፋፋኝ ነገር ይሄ ነው። ድንጋይ ተሸክሙ፣ እዚህ ቦታ ቤተክርስቲያን ተዘጋብን፣ እዚህ ቦታ ክረምት ገባብን። በቃ ያን ብቻ እንኳን ምንም የምታደርገው ነገር የለም። ግን አሁን በዚህ ዘመን እንዳልኩ ብዙዎች አሁን እናንተ እንኳን በዚህ በምናወራባት ሰዓት ብዙዎች ሶሻል ሚዲያውን ተጠቅመው ቃል እግዚአብሔር እያስተማሩ ቃል እግዚአብሔር ዘር እየዘሩ ነው።
አንዳንዶቹ ደግሞ ስለ ቅድስት ቤተክርስቲያን ብዙ ስራ እየሰሩ እያስተባበሩ እየለመኑ ለእነኛ ለተዘጉታ ቤተክርስቲያናት። አንዳንዶቹ ደግሞ የራሳቸውን ቢዝነስ እየሰሩ ቤታቸው ቁጭ ብሎ ሆነ ቦታ ቁጭ ብሎ፣ አንዳንዶቹ ደግሞ ቁጭ ብለው ጊዜያቸውን እያጠፉ እኛ እስከ የትኛው ነው? ግልጽ ነው። እኛ እስከ የትኛው ነው? ትምህርት ከሚማሩት ቢዝነስ ከሚሰሩት ወይስ ስለ ቅድስት ቤተክርስቲያን ከሚጨነቁት ከሚደክሙት ከሚወርዱት ከየት ነው? ስለዚህ እኛም የዚህ ዘመን ትውልድ ነን እና የምንችለውን ሁሉ አድርገን፣ ምክንያቱም አንድ ጋን ምንድን ነው አንድ ሎሚ ለአንድ ሰው ጌጥ ነው፣ ለአምሳ ሎሚ ደግሞ ለአንድ ሰው ሸክሙ ነው። ለአምሳ ሎሚ ለአንድ ሰው ሸክሙ ነው፣ ለአምሳ ሰው ጌጥ ነው እንደሚባለው እኛም ብንተባበር፣ በተለይ ኦርቶዶክሳውያን ብንተባበር ብዙ ነገር ማድረግ እንችላለን። ብዙ ነገር እና እግዚአብሔር ቢፈቅድ እንግዲህ ብንኖር ያንና ይሄን እናደርጋለን ነው። ይሄን ለማድረግ ነው ዋናው ዓላማ። ጥያቄው መልሼው ከሆነ ማለት ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋ መስማትን ያወርስልን። እንግዲህ አድማጭ ተመልካቾቻችን ያው ወንድማችን እንግዲህ በተቻለ መጠን የሚዲያውን ስያሜ የት መጣሽና እንደዚሁም ደግሞ የሚዲያውን የተቋቋመበትን ዓላማ ለመግለጽ ሞክሯል። እንግዲህ አሁን በመጨረሻ እስኪ ለአድማጮቻችንም በቃ ለሁሉም እንትን የምትለው የምታስተላልፈው መልእክት ካለ እስኪ እድሉ ልስጥ። አመሰግናለሁ። በድጋሚ እንግዲህ ላስተላልፍ የምችለው ነገር እኛው ለእኛው ነንና እንረዳዳ ነው። በተለይ ኦርቶዶክሳውያን እንረዳዳ፣ እንደጋገፍ፣ አብረን እንደግ። በቃ ሌላ ምንም ግዴታችን ውዴታ አይደለም፣ ግዴታችን ነው። እርስ በርሳችን ተረዳድተን እንደግ። አንዳችንን በቲክቶክ የሚሆን በዩቲዩብ የሚሆን በቲክቶክም ፎሎወር እያደረግን ላይክ፣ ሼር፣ ሰብስክራይብ እያደረግን እርስ በርሳችን ተረዳድተን እንደግ ነው የምለው። ስለዚህ ይህንን ሚዲያ መክሊት ሚዲያ የሚለውን ለብዙዎች እንዲደርስ እቅዳችን የሚሳካ ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩ ላለው ስለነበረን ጊዜ በልዑል እግዚአብሔር ስም አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ከወንድማችን ከመክሊት ሚዲያ ባለቤት ከዳንኤል ገብሬ ጋር የነበረን ቆይታ ይህንን ይመስል ነበረ። በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ፣ ሰላም ሰንብቱ። እናመሰግናለን።